በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ድርሳነ ሕማማት ክርስቶስ የተቀበለው መከራና ስቃይ። ዘጠነኛ ተቀስፎ ዘባን። አይሁድ ጲላጦስን ኃይለኛ በደለኛ ሰው ይዘናል፣ ጉባኤ ስራልን አሉት። ጲላጦስም በጧት ጉባኤ ሰራላቸው። ከክፉዎች አይሁድም ጌታችንን በቃሉ ሐሰት በሰውነቱ ክፋት የለበትም፣ ጲላጦስ ይህን ተመራምሮ በነፃ ቢለቀው ባይፈርድበት ሐዘናችን ይበዛልና በኋላ እንዳይቆጨን ብለው አስቀድመው 305 ጊዜ በሽመል ደበደቡት። በባህሪ አምላክነቱ ቻለው እንጂ አንዱ ምት ብቻ በገደለው ነበር። እያዳፉም ወስደው ጲላጦስ ፊት ካቆሙት በኋላ ኃይለኛ በደለኛ ሰው ነውና ስቀለው አሉት። ጲላጦስም በምን በደሉ ልስቀለው? በደሉን ንገሩኝ አላቸው። አይሁድም ሰንበትን ሻረ፣ የሶሎሞንን ቤተ መቅደስ አፍርሱት፣ በሦስተኛው ቀን እሰራዋለሁ አለ፣ ራሱን አምላክ አደረገ የሚሉ 3 ክሶችን አቀረቡ። ዮሐንስ 9:16። የአይሁድ ክፋት ማሸነፍ የማይሆንለት ሆኖ ነው እንጂ ጲላጦስ ጌታችንን ለማዳን ብሎ ብዙ ለፍቶ ነበረ። በሕጋቸው መሰረት የሚሰቀል አይገረፍም፣ የሚገረፍ አይሰቀልም ነበርና ጲላጦስ ገርፋችሁ ልቀቁት አላቸው። አይሁድም ዳግመኛ ሕጋችሁ ስንት ይገረፍ ትላለች ቢላቸው እነርሱ 41 ይገረፍ ይላል፣ ነገር ግን ለእርሱ አይበቃውም አሉት። ጲላጦስም ለእርሱ ስትሉ ሕጋችሁን ትተላለፋላችሁን? በሉ እንደ ሕጋችሁ ብቻ ገርፋችሁ ልቀቁት፣ ከቁጥር አብልጣችሁ ብትገርፉት ከደሙ ንጹሕ ነው ብሎ በፊታቸው ታጠበ። አይሁድም ደሙ በእኛና በልጆቻችን ላይ ይሁን በማለት በራሳቸው ላይ እርግማን ስላወጁ ዛሬም ድረስ ወንድ ቢወልዱ ልጁ ደም ጨብጦ ይወለዳል፣ ሴት ቢወልዱ ልጅቱ ያለ ድንግልና ትወለዳለች። ርጉማን አይሁድ ጌታችንን ከጲላጦስ ተረክበው ከወሰዱት በኋላ አዝማሪ አስመጥተው ጌታችንን እያሰደቡት 80 ጊዜ ጽሕሙን ነጩት። መከራውን ሲያጸኑበት አደሩ። ደሙ እንደ ውሃ ጎርፍ ፈሷል፣ ስጋው እየተላጠ መሬት ላይ ወድቋል። ክፉዎች አይሁድ አሰቃቂ ግርፋትን ሲገረፍ ያየነው እንደሆነ ልባችን ሊራራ ይችላል ብለው ሰንጠረዥ ገበጣ ሰርተው ሲጫወቱ አንዱ ተነስቶ 50 እና 60 ድረስ ሲገርፍና ሲደክመው ቆጠራችሁን ብሎ ይጠይቃል። ሌሎቹም አልቆጠርንም ሲሉት በድካሙ የተነሳ እኔው ልግረፍ እንደገና እኔው ልቁጠር ብሎ ትቶት ሲቀመጥ ሌላኛው ይነሳና እንደ መጀመሪያው ገራፊ ሁሉ በተራው እንደገና አንድ ብሎ ጀምሮ 50 እና 60 ይገርፈዋል። ሁሉም እንዲህ እያሳሳቱ የራሳቸውን ሕግ እየተላለፉ አይሁድ ጌታችን ስጋው አልቆ አጥንቱ እንደ በረዶ ነጭ ሆኖ እስኪታይ ድረስ 6666 ጊዜ ጽኑ ግርፋትን ገረፉት። በእነዚህ ሁሉ ግርፋት ወቅት 366 ጊዜ ስጋው ተቆርሶ መሬት ላይ ወድቋል። ስጋው እየተቆረሰ ከምድር የወደቀው 76 ነው። ያበጠውና የበለዘው ግን የሚቆጠር አይደለም፣ ስፍር ቁጥር የለውም። 10ኛ ጸዊረ መስቀል። ጌታችን አይሁድ የእንጨት መስቀል አሸክመው ከሊቶስጥራ ወደ ቀራንዮ ሲወስዱት 166 ጊዜ በምድር ላይ ጥለውታል። በኋላ ያሉት ፍጠን እያሉ እየገፈተሩ ሲጠሉት፣ በፊት ያሉት ደግሞ ምን ያስቸኩላል እያሉ መልሰው ገፍትረው ይጥሉታል። እንዲያደረጉ ቀራንዮ አድርሰውታል። 11ኛ ተቀንዮ በቅንዋት። ቀራንዮ ከደረሱ በኋላ አይሁድ ቁመታቸው ክንድ ከስንዝር የሆነ ስለታምና ሰይፍ ያላቸው እንደ መርፌ ያሉ፣ ወርዳቸው እንደ ሞረድ የሆኑ 4 ማዕዘን የሆኑ፣ ራሳቸው እንደ መሮ ያሉ 5 ታላላቅ ችንካሮችን ሰርተው ሳዶር በሚባል ችንካር ቀኝ እጁን፣ አላዶር በአላዶር ግራ እጁን፣ በዳናት 2 እግሮቹን፣ በአዴራ መሃል ልቡን፣ በሮዳስ ደረቱን ቸንክረው የአዳም ራስ ቅል ባለበት ቀራንዮ አደባባይ ላይ ሰቅለውታል። 12ኛ ተሰቅሎ በዕፅ።
መስቀሉን በስሩ ተክለው ጊዜ ቀትር ሲሆን ጌታችንን ቢሰቅሉት ስጋው በግርፋት አልቆ ነበርና ከጎኑ አጥንት ተተረተረ። አይሁድም የጎኑ አጥንት ስንት ነው እስኪ ቁጠሩት እያሉ ተዘባበቱበት። ይህም በነቢዩ ቅዱስ ዳዊት አጥንቶቼ ሁሉ ተቆጠሩ ተብሎ እንደተነገረው ትንቢት ይፈጸም ዘንድ ነው። መዝሙር 21 ቁጥር 17። ጌታችን ከምድር ከፍ ከሰማይ ዝቅ ብሎ በ7 ክንድ ከስንዝር መስቀል ላይ በጊዜ ቀትር ተሰቅሎ 7ቱን መስተጻረራን አስታረቃቸው። እነዚህም 7 መስተጻረራን እግዚአብሔርና ሰው፣ ሰውና መላእክት፣ ነፍስና ሥጋ፣ ሰማይና ምድር፣ ሕዝብና አሕዛብ ናቸው። በቀራንዮ አደባባይ ላይ በገበያ ቀን በተሰቀለም ጊዜ አይሁድ ሲያልፉ ሲያገድሙ ከወንበዴዎች ጋር የተሰቀለውን የአምላክ ነኝ እኔ ወርጃለሁ ብሎ ይናገር የነበረው አይደለም? ታዲያ ምን ነው ተሰቀለ ብለው ስቀው አንገታቸውን ነቅንቀው ያልፋሉ። ቅዱስ ዳዊትም እኔም በእርሱ ዘንድ ለነውር ሆንኩኝ ባዩኝ ጊዜ ራሳቸውን ነቀነቁ ብሎ ትንቢት እንደተናገረ መዝሙር 108 ቁጥር 25። ነገር ግን የጌታችንን ርቃን አናይም ብለው ፀሐይ ጨለመች፣ ጨረቃም ደም ሆነች፣ ከዋክብትም ረገፉ። 13ኛ ሰሪበ ሐሞት። ጌታችን መድኃኒታችን ኢየሱስ ክርስቶስ 12ቱን ሕማማተ መስቀል ሲቀበሉ ውሎ 9 ሰዓት በሆነ ጊዜ ተጠማሁ አለ። ዮሐንስ 19:20። አይሁድም ይህ ዕብራዊ ውሃ ጠማኝ አለ። ጲላጦስ ተመራምሮ ሳያድነው በቶሎ የሚገድል ነገር እናጠጣው ብለው ከመከሩ በኋላ ጉሮሮ ቆርጦ የሚጥል አንጀት የሚበጥስ ከብዙ ነገር የተደባለቀ እጅግ መራራ ሐሞት አጠጡት። ጌታችንም ቀምሶ ተፋው እንጂ አልዋጠውም። በዚህም ነቢዩ ቅዱስ ዳዊት ለመብሌ ሐሞት ሰጡኝ ለጥማቴም ሆምጣጣ አጠጡኝ ብሎ የተናገረው ትንቢት ተፈጸመ። መዝሙር 68 ቁጥር 21። ጌታችን ከዚህ በኋላ 7ቱን ቃላት በመስቀል ላይ ተናግሮ ራሱን ወደ ቀኝ ዘንበል አድርጎ ቅድስት ነፍሱን በገዛ ስልጣኑ ለየ። ዮሐንስ 10:15፣ ዮሐንስ 19:30። የመድኃኔ ዓለም ቸርነቱ የድንግልናቱ ምልጃ የቅዱሳን ሁሉ በረከት ከኛ ጋር ይሁን ለዘለዓለሙ አሚን። ዕለተ ዓርብ ዕለተ ስቅለት መልካሙ ዓርብ በሌላኛው ፕሮግራማችን ላይ እናቀርበዋለን። ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። ቸር ይግጠመን።